እንደምንድናችሁ ማትማቲካሊ ስትራክቸርድ የማይደረጉ ወይንም ለማድረግ የሚከብዱ የኦፕቲማይዜሽን ችግሮች መፍትሄ የምንፈልግበት ብልሃት ሂዩሪስቲክ ሞዴሊንግ ወይንም ሜታ ሂዩሪስቲክ ይባላል። ባጭሩ ሂዩሪስቲክ ኮመን ሴንስ ቤዝድ አፕሮክሲሜሽን ኦፍ ዚ ኦፕቲማል ሶሉሽን ነው። ከሂዩሪስቲክ ሞዴሊንግ ጋር በተያያዘ የኦፕሬሽን ሪሰርች መጽሐፎች የሚጠቅሱት አንድ እንቆቅልሽ አለ። ይሄም እንቆቅልሽ ዘ ስሪ ጀክስ ፐዝል ይባላል። ቀጥታ ወደዚህ እንቆቅልሽ ልውሰዳችሁ። ምን አውቅልህ ካላችሁኝ አንድ ወይን ነጋዴ በ6 ሊትር ዕቃ ውስጥ ሙሉ ወይን አላት። እናማ ሁለት ሰዎች ወይን ሊገዟት መጡ። አንደኛው ገዢ 2 ሊትር ለመግዛት ባለ 4 ሊትር ዕቃ ይዞ የመጣ ነው። ሁለተኛው የወይን ገዢ ደግሞ 3 ሊትር ለመግዛት ባለ 3 ሊትር ዕቃ ይዞ የመጣ ነው። ቀጥል ካላችሁኝ እቺ የወይን ነጋዴ የ1 ሊትር ዕቃ እንደ መስፈሪያ የምትጠቀምበት ስለተቀደደባት ተቸግራለች። አንደኛው ነጥብ ይሄ ነው። አንደርላይን ዚስ ፖይንት። እቺ የወይን ነጋዴ እየሰፈረች የሚሸጥበት የ1 ሊትር ዕቃ መስፈሪያ ዕቃ የላትም። ሁለተኛው ነጥብ ወይኑ ያለበት የራሷ ዕቃ እንዲሁም ሁለቱም ሰዎች ይዘውት የመጡት የመግዣ ዕቃ አንደኛው ባለ 4 ሊትር ዕቃ ይዞን የመጣው ብለናል። ሁለተኛው ደግሞ ባለ 3 ሊትር ዕቃ ይዞን የመጣው። እነዚህ ሶስቱም ዕቃዎች የሷም ሁለቱም ሰዎች ይዘውት የመጡት ዕቃዎች የይዘት መስፈሪያ ምንም አይነት ምልክት ስለሌላቸው ስንት ሊትር እንደተቀዳና ስንት እንደሚቀር ማወቅ አይቻልም። ዕቃዎቹ ላይ ስንት ሊትር እንደሚይዝ ወይ እንደቀረ ማወቅ አንችልም፣ ምልክት የላቸውም ማለት ነው። ከዛስ ካላችሁ የ1 ሊትር መስፈሪያ ዕቃ ከሌላት ዕቃዎቹም የይዘት መስፈሪያ ምንም አይነት ምልክት ከሌላቸው እነዚህ ሁለቱ ሰዎች ይዘው የመጡትም የሷ ዕቃም ምልክት የለውም የይዘት መስፈሪያ። የ1 ሊትር መስፈሪያ ዕቃዋም ተቀዶባታል፣ መስፈር አትችልም። ስለዚህ ሴትየቷ በራሷ 6 ሊትር ዕቃ ውስጥ በትክክል 1 ሊትር ወይን በባለ 4 ሊትር ዕቃ ውስጥ ደግሞ 2 ሊትር ወይን እንዲሁም ባለ 3 ሊትር ዕቃ ውስጥ 3 ሊትር ኤግዛክትሊ 3 ሊትር መቅዳት የምትችለው እንዴት ነው ጥያቄው። ምክንያቱም አንደኛው ገዢ የ4 ሊትር ዕቃ ነው ይዞ የመጣው፣ የሚፈልገው 2 ሊትር ወይን መግዛት ነው። ሁለተኛው ገዢ ደግሞ 3 ሊትር መግዛት ነው የፈለገው፣ ይዞ የመጣው ዕቃ 3 ሊትር የሚይዝ ዕቃ ነው። ስለዚህ 3 ሊትር ለ3 ሊትር ለሚፈልገው በ3 ሊትር ዕቃ ውስጥ ማለት ነው። 2 ሊትር ለሚፈልገው ደግሞ በ4 ሊትር ዕቃ ውስጥ ጨምራ በድምሩ 5 ሆነ። ስለዚህ 1 ይተርፋታል። አንዱን ደግሞ በራሷ ዕቃ ውስጥ ኤግዛክትሊ 1 ሊትር በራሷ ዕቃ ውስጥ ኤግዛክትሊ 2 ሊትር በ4 ሊትር ዕቃ ውስጥ እንዲሁም ኤግዛክትሊ 3 ሊትር በ3 ሊትር ዕቃ ውስጥ መቅዳት የምትችልበት መንገድ ምንድነው ነው? ይሄ ቲፒካሊ ዘ ሾርተስት ፓዝ የኦፕሬሽንስ ሪሰርች ችግር ነው። ፕሮብለሙ ግን ማትማቲካሊ ስትራክቸርድ ልናደርገው የምንችለው አይነት የኦፕቲማይዜሽን ችግር አይደለም። ስናስቀምጠው ኦሪጂናሊ እሷ 6 ሊትር ወይን ያላት፣ የመጀመሪያው ገዢ 4 ሊትር ዕቃ ነው ይዞ የመጣው፣ ሁለተኛው ደግሞ 3 ሊትር ዕቃ ይዞ ነው የመጣው። ስለዚህ በዚህ በ4 ሊትር ዕቃ ውስጥ 2 ሊትር ወይን መጨመር እንዴት አድርጋ ነው ኤግዛክትሊ ለራሷ 1 ሊትር አስቀርታ 2 ሊትር ደግሞ በ4 ሊትር ዕቃ ውስጥ መቅዳት የምትችለው? እንዲሁም 3 ሊትር ለሚፈልገው ባለ 3 ሊትር ዕቃ ውስጥ ይዞ ለመጣው ደግሞ ሙሉ 3 ሊትር መቅዳት የምትችለው ነው ጥያቄው።
እንቆቅልሹ እንዲህ ነው የሚፈታው። እዚህ ጋር የምናያቸው ቁጥሮች በየሰርክሉ ያሉት ኤ ማለት አክቹዋሊ አሁን ላይ በሶስቱም ጃሮች እቃዎች ያለው የወይን ኮንተንት ነው። እንደምንመለከተው ኢኒሻል ስቴቱ አሁን ላይ ያለንበት ስቴት በ6 ሊትር ውስጥ ሙሉ 6 ሊትር አለ። የአራት ሊትሩ እቃ ባዶ ነው። የ3 ሊትሩ እቃም ባዶ ነው የሚለውን የሚያሳየን ይሄ አክቹዋል ቮሊዩሙ። ካፓሲቲ የሚለው ደግሞ 643 ማለት የመያዝ አቅማቸው ይሄ 6 ሊትር ነው የሚይዘው፣ ይሄ 4 ሊትር ነው የሚይዘው፣ ይሄ 3 ሊትር ነው የሚይዘው። ይሄ እንግዲህ አሁን ያለንበት ከረንት ስቴት ነው። ከዚህ ከረንት ስቴት ትራንስፎርም አድርገን መጨረሻ ላይ መድረስ የምንፈልገው ይሄ ኦ የሚለው አውትፑት ስቴታችን የሚሆነው አክቹዋሊ በየእቃዎቹ ላይ ኤግዛክትሊ መቅዳት የምንፈልገው በ4 ሊትር እቃ ውስጥ ኤግዛክትሊ 2 ሊትር ነው። በ3 ሊትር እቃ ውስጥ ደግሞ 3 ሊትር እቃና በወይን ሻጯ እቃ ደግሞ 1 ሊትር ኤግዛክትሊ ማስቀረት ነው። ይሄን ለማድረግ የምንሄዳቸው ኦፕሬሽኖች ናቸው እነዚህ ማለት ነው። ስለዚህ ከዚህ ኦፕሬሽን ተነስተን ይሄን ኦፕሬሽን ፐርፎርም እናደርገዋለን። ከ6 ሊትር ውስጥ 4 ሊትር እንቀዳለን። 4 ሊትር ሲቀራ 2 ይቀረናል። ሁለቱን ደግሞ ወደዚህ መቅዳት ማለት ነው። ይሄኛው ከታች ያሉት ሲ ካፓሲቲ ኦልዌይስ ኮንስታንት ነው፣ ለማመሰከሪያ ነው። ስለዚህ ይሄን ኦፕሬሽን እንየው። የመጀመሪያው ኦፕሬሽን ይሄን ይመስላል። የ6 ሊትሩ እቃ አንስተን ወደ 4 ሊትሩ እቃ 4 ሊትር ፉል ካረግነው በኋላ 2 ሊትር ይቀራል። ዘ ሪሜኒንግ 2 ሊትር ደግሞ በ3 ሊትር እቃ ውስጥ እንጨምረዋለን። ሙሉ አይሆንም፣ በአንድ ይቀራል። ከዛ እንመልሰዋለን። ይሄን ፐርፎርም አረግን ማለት ነው። ይሄኛውን አክቲቪቲ ፐርፎርም ካረግን በኋላ ወደዚህኛው አክቲቪቲ እንዳለ ይሄ ማለት ደግሞ የ4 ሊትሩን እቃ ከመልሰን ወደ 6 ሊትሩ እቃ 4 ሊትር ስናፈስ ባዶ ይሆናል ማዕከል ማለት ነው። ኢንተርምስ ኦፍ በኦርደር ነው የተቀመጡት። ባለ 6 ሊትር 4 ሊትር 3 ሊትር እያለን ነው ያስቀመጥነው። ስለዚህ ይሄን ፐርፎርም ከዚህኛው አክቲቪቲ ተነስተን ደግሞ ይሄን ፐርፎርም እናደርገው። አሁን ይሄኛውን አክቲቪቲ ነው ፐርፎርም እናደርገው። እሱኛው አሁን እዚህ ላይ ደርሰናል። ይሄኛው 3 ቁጥር ያለው ሶስተኛው አክቲቪቲ ሌሎች ፓዞችንም ስላስቀመጥነው ዲቴል ዝርዝሩን የሄሩስቲክ ዝርዝሩን ታዩታላችሁ መጨረሻ ላይ። ይሄኛውን አክቲቪቲ ፐርፎርም ለማድረግ ደግሞ ከዚህ ተነስተን ወደዚህ ስንመጣ ይሄን ይመስላል። የ4 ሊትሩን እቃ ብድግ አድርገን ወደ 6 ሊትሩ እቃ ሙሉውን ስናፈስ ባዶ ይሆናል። ይሄኛው አክቲቪቲ ፐርፎርም ተደረገ ማለት ነው። በመቀጠል ወደዚህኛው አክቲቪቲ እንመጣለን። ይህ አክቲቪቲ ደግሞ 420 ማለት የማዕከለኛው እቃ ባለ 4 ሊትር እቃ ውስጥ 2 ሊትር መጨመር ነው። ያን ደግሞ የምንጨምረው የ3 ሊትሩን አንስተን እዚህ ውስጥ ነው የምንጨምረው ማለት ነው። ወደ እሱኛው ኦፕሬሽን ስንሄድ ይሄኛው ማለት ነው። ይሄ አክቲቪቲ ማለት ደግሞ እንደሚከተለው ይሆናል። እዚህ ላይ ደርሰናል። አሁን 420 የሚለውን ፐርፎርም ለማድረግ እዚህ ጋር ከዚህ ነው የምንነሳው። ይሄ መነሻችን ነው። 402 ነው። ከዛ ወደ 420 ነው የምንቀይረው። የ6 ሊትሩ ላይ 4 ሊትሩ ላይ 2 3 ሊትሩ ነው ባዶ ማድረግ ማለት ነው። ይሄ ስናደርገው እንደሚከተለው ይሆናል ማለት ነው። ይሄኛውን አክቲቪቲ ፐርፎርም ማድረግ ነው። መጨረሻ ላይ አሁን የምንፈልገው እስካሁን 3 አክቲቪቲዎችን ፐርፎርም አድርገናል። 3 ኦፕሬሽኖችን ከውነናል። ይሄ ኦሪጂናል ኢኒሻል ስቴታችን ነበረ። ይሄኛውን ወደዚህኛው ቀየር ነው። ይሄን ወደዚህ ቀየረ ነው። አሁን እዚህ ላይ ነው ያለነው 420 ላይ ነው ያለነው። የመጀመሪያው ነምበር ባለ 6 ሊትሩ 4 ሊትር ይዟል። ባለ 4 ሊትሩ 2 ሊትር ይዟል። ባለ 3 ሊትሩ ባዶ ነው። ስለዚህ የምንፈልገው ዲዛይርድ ስቴታችን 1 2 3 ማድረግ ነው። በ6 ሊትር ውስጥ 1፣ በ4 ሊትር ውስጥ 2፣ በ3 ሊትር ውስጥ ደግሞ 3 ማድረግ ነው። ስለዚህ ይሄኛውን ወደዚህ ትራንስፎርም ለማድረግ ሲምፕሊ የ6 ሊትሩን እቃ አንስተን 3 ሊትር ውስጥ ስንጨምር ኤግዛክትሊ ፉል ስናደርገው 1 ይቀራል ማለት ነው። ስለዚህ 4 ሊትር እቃ ይዞ የመጣው 2 ሊትር የሚፈልገው በ4 ሊትር እቃ ውስጥ 2 ሊትር ተጨምሮለታል። ይሄኛውም ደግሞ 3 ሊትሩን ያገኛል ማለት ነው። ስለዚህ በሚከተለው መልኩ ኦፕሬት እናደርገዋለን ማለት ነው። ተፈቷል።
በመነሻችን ላይ ኢኒሻል ስቴት ብለን ያስቀመጥነው ይሄ ነበረ። ዲዛይርድ ስቴታችን አውትካሙ ይሄ ነበረ። ወደዚህኛው አውትካም ለመድረስ የሚያስፈልጉ ኦፕሬሽኖች ብለን ዘ ሾርተስት ኦፕሬሽን ወይንም ያለ ብዙ ድካም በትንሽ ድካም ከዚህ ኢኒሻል ስቴት ወደዚህኛው ኢንድ ወይንም ዲዛይርድ ስቴት እንዴት መምጣት እንችላለን ለሚለው ጥያቄ የተለያዩ ፓዞችን አውጥተን ዘ ሾርተስት ፓዝ ብለን የለየነው እንደተመለከትነው እነዚህ ናቸው። ከ600 ወደ 042 ከ6 ሊትር ውስጥ ወደ ሁለተኛው 4 ሊትር ውስጥ 4 ጨምረን በ3 ሊትር ውስጥ ደግሞ 2 መጨመር ከዛ ደግሞ ከዚህ ተነስተን ይሄኛውን ኦፕሬሽን ፐርፎርም አድርገን እዚህኛው ስቴት ላይ መድረስ 402 ማድረግ መልሰን ደግሞ ወደ 6 ሊትሩ 4 መቅዳትና ባለ አራቱን ባዶ ማድረግ ከዛ ደግሞ 420 ማድረግ ከ3 ሊትሩ ወደ 4 ሊትሩ ደግሞ 2 ሊትር ቀርተን ሶስተኛው 3 ሊትር የሚይዘውን ባዶ ማድረግ መጨረሻ ላይ ወደ 123 መጣን። ያ ማለት ደግሞ ከ4 6 ሊትር የሚይዘው እቃ 4 ሊትር ነበረው። ያን ከ4 ሊትሩ ወደ 3 ሊትር ወደሚይዘው 3 ሊትሩን ፉል ስናደርገው አንድ ይቀርዋል ማለት ነው። እንዴት ልንደርስበት ቻልን? ይሄን ሾርተስት ፓዝ እንዴት ልንደርስበት ቻልን ለሚለው ጥያቄ ዝርዝር ሂሩስቲክ አልጎሪዝሙን ማየት ትችላላችሁ። ከዚህ ቀጥሎ በቪዲዮ ብቻ ኦዲዮ የለውም። እንግዲህ ሂሩስቲክ ማለት ኮመን ሴንስ የሆነ አፕሮች ስለሆነ እኔ የተጠቀምኩበት ይሄን ፕሮብለም ሶልቭ ለማድረግ በዚህ ሂሩስቲክ ሜተድ ነው። እናንተ ደግሞ ሌላ የሆነ አድሆክ ነው ባይ ኢትስ ኔቸር ዩኒክ የሆነ አልጎሪዝም የለውም። ስለዚህ እናንተ ታዩትና የቪዲዮን ዝርዝር የሂሩስቲክ አልጎሪዝሙን ያስቀመጥኩትን ታዩትና እንዴት ሶሉሽን ላይ አራዝ ማድረግ እንደቻልኩት የምትመለከቱት ይሆናል። እኔ ከወዲሁ ሰናበታችኋለሁ። ደህና ሁኑ። And my family lives in a different state. Been talking about the way things change. And my family lives in a different state. If you don't know what to make of this, then read them not to make it up. If you don't know what to make of this, then read them not to make it up. From now till all be gone, all our friends will move away, and they're going to better places, but our friends will be gone away. Nothing is as it has been, and I miss your face right now, and I guess it's just as well, but I miss your face like hell. Been talking about the way things change. And my family lives in a different state. Been talking about the way things change. And my family lives in a different state. If you don't know what to make of it,